ምድር የሌላ ዓለም አካል በሚመስሉ አስደናቂ ቦታዎች የተሞላች ናት። ነገር ግን እንደ የመን ሚስጥራዊና ማራኪ ጥቂቶች ናቸው። በአረቢያ ባህረ ገብ መሬት ልብ ውስጥ የተደበቀችው የመን የንጽጽር ምድር ናት። አስደናቂ የመሬት ገጽታዎች እና አስቸጋሪ በረሃዎች፣ ጥንታዊ ወጎች እና ዘመናዊ ትግሎች፣ ውበትና አደጋ በአንድ ያልተለመደ ቦታ አብረው ይኖራሉ። እዚህ ወንዶች የተጠማዘዙ ጩቤዎችን እንደ ክብር ምልክት ይይዛሉ። ሴቶች በፀሐይ ብርሃን የሚያብረቀርቁ ባህላዊ መሸፈኛዎችን ያደርጋሉ እና ማህበረሰቦቹ በዘመናዊው ዓለም ያልተነኩ የዘመናት ልማዶችን ጠብቀዋል። ሆኖም በዚህ እንቆቅልሽ ምድር ውስጥ ካሉት አስደናቂ ነገሮች ሁሉ መካከል በእውነት ሌላ ዓለም የሚመስል አንድ ቦታ አለ። የሶኮትራ ደሴት በምድር ላይ ከማንኛውም ቦታ የተለየ የተፈጥሮ ገነት። የየመን ጂኦግራፊ እንደ ድራማዊነቱ የተለየ ነው። ረጃጅም ተራሮች ከጭጋግ ሸለቆዎች በላይ ይወጣሉ። ጸጥ ያሉ በረሃዎች እና ለም ሜዳዎች በጥንታዊ ገበሬዎች ወደ ምድሪቱ ተቀርጸዋል። የባህር ዳርቻው በአረቢያ ባህር እና በቀይ ባህር ማለቂያ የሌለው ይመስላል። ከእውነታው የራቀ የሚመስሉ እይታዎችን ይሰጣል። በደጋማ ቦታዎች ገበሬዎች በደረቅ የድንጋይ ግድግዳዎች የተደገፉ እርከኖችን ገንብተዋል። በተራራው ዳርቻ ላይ የሚጠበቁ ሕያው የአትክልት ስፍራዎችን ፈጥረዋል። በጊዜ የተንጠለጠሉ ኦሴዎች በአብዛኛው የአገሪቱ ክፍል ያለው ዝቅተኛ የህዝብ ብዛት እነዚህ የተፈጥሮ ቦታዎች ሳይነኩ እንዲቆዩ አስችሏቸዋል። ይህም ምድሪቱ ሚስጥራዊና ብቸኛ አየር ሰጥቷታል። ከሚደነቁ የተደበቁ እንቆች አንዱ ዋዲ ዶአን ሲሆን አረንጓዴ ተዳፋት እንደ ዋና የቅርጻ ቅርጽ እጅ የሚወጣበት ግርማ ሞገስ ያለው ሸለቆ ነው። ትውልዶች ገበሬዎች ይህንን መሬት ያረጁ ሲሆኑ ለዘመናት የዘለቀውን የአኗኗር ዘይቤ ጠብቀዋል። ዛሬም ቢሆን ጎብኚዎች እነዚህን እርከኖች በሙሉ ክብራቸው ማየት ይችላሉ። ይህም የመን ከተፈጥሮ ጋር ያላትን ስምምነት የሚያሳይ ሕያው ምስክር ነው። የየመን ከተሞች እንደ የጊዜ ካፕሱል ዘልቀው እንደገቡ ናቸው። ዋና ከተማዋ ሳና በዓለም ላይ ያለማቋረጥ ከሚኖሩባቸው ጥንታዊ ከተሞች አንዷ ነው። የሰማይ መስመሯ ውስብስብ በሆኑ ነጭ ቅጦች፣ አረንጓዴ የመስታወት መስኮቶችና ለዘመናት የቆዩ የመጥበቂያ ማማዎች ያጌጠች ረጃጅም የአዶቤ ማማዎች ደን ናት። በጠባብ መንገዶች ውስጥ መጓዝ እንደ ጥንታዊ ህልም መግባት ነው። ጫጫታ የበዛባቸው ገበያዎች፣ ለዘመናት የቆዩ መስጊዶች እና የመጀመሪያ ውበታቸውን የጠበቁ ቤቶች በምስራቅ ርቀት ላይ ሺባም ትገኛለች። በአቅራቢያው የኢማሙ ቤተ መንግስት በዋዲ ፓር ሸለቆ ውስጥ ባለ ግዙፍ ድንጋይ ላይ ተቀምጧል። ከሩቅ ከሸለቆ በላይ የሚያንሳፍፍ ይመስላል። እነዚህ የስነ ህንጻ ድንቆች የየመን ስልጣኔዎችን ብልሃት፣ ጽናት እና ፈጠራን ያንጸባርቃሉ። የመን ስለ መልክዓ ምድሮች እና ህንጻዎች ብቻ አይደለም፣ በባህሎች ልዩ ልማዶች የበለጸገች ምድር ናት። የግጥም ፉክክሮች ወንዶች እርስ በርስ የሚፎካከሩበት ባህላዊ መንገድ ነው። በሰይፍ ሳይሆን በቃላትና በሪትም የአእምሮን የባህል ማሳያ ነው። የየመን ህዝብ ልማዶቻቸውንና የአኗኗር ዘይቤያቸውን ለዘመናት ጠብቀዋል። ሴቶች በውበታቸው የተከበሩ ናቸው። መገኛቸውም ለቤተሰቡና ለማህበረሰቡ ማዕከላዊ ነው። ባህላዊ የፀጉር አበጣጠር፣ ውስብስብ ሹሩባዎች እና የሂና ማስጌጫዎች የቤተሰብ የጥበቃ እና የማህበራዊ ደረጃ ታሪኮችን ይናገራሉ። ከባህር ዳርቻው ርቆ በአቅራቢያ ባህር መካከል የሶኮትራ ደሴት ትገኛለች። በምድር ላይ ካሉ እጅግ አስደናቂ ቦታዎች አንዱ ብዙውን ጊዜ የኤሊያን ደሴት ተብሎ የሚጠራ የሶኮትራ መልክዓ ምድሮች በሌላ ፕላኔት ላይ የተቀረጹ ይመስላሉ። በቀይ ቅርንጫፎች፣ በነጭ አሸዋማ የባህር ዳርቻዎች፣ በሾጣጣ የኖራ ድንጋይ ተራሮችና በቱርኩይዝ ውሃዎች የተገነቡ ረጃጅም የድራጎን የደም ዛፎች ከሌላ ቦታ
በተለየ መልኩ እንግዳ የሆነ ቦታ ይፈጥራሉ። ሶኮትራ በፕላኔቷ ላይ በሌላ ቦታ የማይገኙ ከ700 በላይ ልዩ የእጽዋት እና የእንስሳት ዝርያዎች መኖሪያ ነው። ከምድራዊ ውጪ የሚመስሉ የህይወት ቅርጾችን ጠብቋል። የተጠማዘዙ ዛፎች፣ ብርቅዬ ወፎች እና በእውነት አንድ አይነት የሆኑ ተሳቢ እንስሳት። ደሴቲቱ በታሪክም ውስጥ የተንጣለለች ናት። የጥንት አሳ አጥማጆች፣ ነጋዴዎችና ማህበረሰቦች እዚህ ለዘመናት ኖረዋል። እስከ ዛሬ ድረስ የሚተርፉ ወጎችን ያስተላልፋሉ። ሶኮትራ የየመን የተፈጥሮ ውበት፣ የመቋቋም ችሎታና ልዩ ምልክት ሆናለች። በዓለም በጣም በተገለሉ ማዕዘኖች ውስጥ እንኳን ህይወት የሚያስደንቅ ሁኔታ እንደሚያደርግ የሚያስታውስ ነው። የየመን የንጽጽር ምድር ናት። ጠላት የሆኑ በረሃዎች እና ለምለም ሸለቆች፣ ጥንታዊ ከተሞችና የባዕድ ደሴቶች አደጋና ውበት፣ ከሺባም የስነ ህንጻ ድንቅ ነገሮች እስከ ያልተነኩ የሶኮትራ ዱር አካባቢዎች ድረስ ይህች ሀገር ተጓዦች ሚስጥሯን እንዲያስሱ እና ከሌላው የተለየ ዓለም እንዲመሰክሩ ይጋብዛቸዋል። ወደ የመን ሩቅ አካባቢዎች፣ ወደ አረቢያ ባህር ዳርቻና ወደ ሶኮትራ ደሴት አስማታዊና እንግዳ መልክዓ ምድሮች የዓለም ተራ ህጎች የማይተገበሩበት እና ተፈጥሮ እጅግ በጣም አስደናቂ ሚስጥሮችን የሚገልጥበት ቦታ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ ቪዲዮ እስከምንገናኝ